ያልተነገረው የአርቲስት የማርታ ጎይቶም የህይወት ገጽ የሀገራችን የመዝናኛው ዘርፍ ከመቀዛቀዙ በፊት ለጥበብ አፍቃሪ ከሚደርሱ ውብ የፊልም ስራዎች ላይ የማናጣት ብዙ ከመስራት ጥራትን የምታስቀድመው ተዋናይት ማርታ ጎይቶም በትወናው ካየናት ቆየት ብላለች። በተለያዩ የግል ጉዳዮች ምክንያት ከአርቱ ዓለም ብትጠፋ የተለያዩ ጉዳዮች ይነሳሉ። የትም አውርቼው አላውቅም። ይሄን ጉዳይ ከሞት ያመለጠችበት ህመምና የቤተሰብ ጉዳይ አንዱና ዋናው ሲሆን መታመምሽን ማንም ሰው የሚያውቅ አይመስለኝም። የምር እግዚአብሔር ግን አለ ብዬ ሁላ ጠይቄያታለሁ። ማርታ ጁንታናት እስከመባል ያደረሳት ክስተት ዋናው ነው። ከዚህ በተጨማሪ ለብዙዎች ግልጽ ያልሆነውና በማጨቃጨቅ ላይ ስለሚገኘው ስለ ፍቅር ህይወቷ በዛሬው ቪዲዮ መልስ ተገኝቷል። ከተዋናይ ቸርነት እስከ ሰሞኑ አንድ ብር እንዲሁም ከሰሞኑ አንድ የከተማችንን ትልቅ ቱጃር ልታገባ ነው ስለመባሉ እውነት ወይስ ተራ ወሬ የሚለውን አጣርተናል። ይህን ጨምሮ ስለ አርቲስት ማርታ ጎይቶም የትም ያልተሰሙ 5 ሚስጥሮችን በዚሁ ቪዲዮ የምናደርሳችሁ ይሆናል። ለቻናሉ እንግዳ ከሆኑ ሰብስክራይብ እንዲሁም ቪዲዮን ላይክ አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። 5 የአርቱ ዓለም ጉዞ ዛሬ በስክሪን ላይ በመናያት ውብ ፈገግታዋና በድንቅ የትወና ብቃቷ ብዙዎችን የምታስደምመው ማርታ ጎይቶም የዛሬው ስኬቷ በደመና ላይ የታነጸ ሳይሆን ከምድር ተነስቶ በብዙ ላብና እንባ የታሸ መሆኑን ለዓለም መስክራለች። በቅርቡ በኢቢኤስ የሻይ ሰዓት ፕሮግራም ላይ ያደረገችው ልብ የሚነካ ቆይታ ከስኬት በስተጀርባ ያሉ እልፍ መሰናክሎችን ቁልጭ አድርጎ ያሳየ ነበር። እንደሚታወቀው አብዛኞቹ የሀገራችን እንስት አርቲስቶች ወደ ዝና ማማ ለመውጣት ብቃታቸውን ሳይሆን ሴትነታቸውን እንደ አቋራጭ መንገድ እንደሚጠቀሙ ግልጽ ነው። ተዋናይት ማርታ ጎይቶም ግን ዛሬ ለደረሰችበት የክብር ማማ ምንም አይነት አቋራጭ መንገድ አልተጠቀመችም። በልጅነቷ ሱፐርማርኬት በር ላይ ቆማ ሻይ ቅጠል ትሸጥ እንደነበረ ስትናገር በኩራት ነው። ያ የጎዳና ላይ ትግል ነው ዛሬ ላይ ላለችበት ጠንካራ ስብዕና መሰረት የሆነው። የጥበብ ጉዞዋ የጀመረው በአብነት አጎናፈር አስታራቂ የሙዚቃ ክሊፕ ላይ በቀን 300 ብር እየተከፈላት ኮረስ ወይንም ተጨማሪ ተዋናይ በመሳተፍ ነበር። ያ 300 ብር ዛሬ ለሚቆጠረው ዝናና ክብር መነሻ እንጂ መድረሻ እንዳልነበረ ማርታ በተግባር አሳይታለች። መሰረታዊ ትምህርቷን በአዲስ አበባ ካጠናቀቀች በኋላ ለትወናና ለጥበብ ያላት ፍላጎት ገና በልጅነቷ እንደጀመረ ትናገራለች። በትምህርት ቤት ቆይታዋም በኪነ ጥበብ ክበቦች ውስጥ በመሳተፍ ለወደፊት የሥራ መስኳ መሰረት ጥላለች። 4 የሰራቻቸው ፊልሞች በተለይ ኪያ በሚል ድንቅ ፊልሟ በብዙዎቻችን ልብ የቀረችው ማርታ በፊልሙ ላይ የነበራት የማልቀስ ብቃት እጅግ የተለየ ነበር። ሳለቅስ ቧንቧ ነው የምትከፍችው ይሉኛል እያለች በፈገግታ ስታወራ ያ በፊልም ላይ የምናየው እንባ የመክሊቷና የልምምድ ውጤት መሆኑን እንረዳለን። ያንቺ የማልቀስ ብቃት እንዴ ሰው እንዴት እንደዚህ ያለቅስ ቧንቧውን ክረች ነው የሚገኘው። ማርታ ስታለቅስ ዝም ብሎ እንባ ማፍሰስ ሳይሆን የተመልካቹን ልብ ሰንጥቆ የሚገባ ስሜት መፍጠር ትችላለች። የማርታ ጉዞ አልጋ ባልጋ አልነበረም። ከቤተሰብ ተቃውሞ ጀምሮ እስከ ከባድ የጤና ችግርና የህይወት ውጣ ውረዶች ደርሰውባታል። ሆኖም ግን ማርታን የተለየ የሚያደርጋት ለነዚህ ሁሉ ፈተናዎች የሰጠችው ምላሽ ነበር። ከሰራቻቸው ፊልሞችም መካከል ኪያ፣ እንደ ስልክ፣ የወንድም ሚስት፣ ባለቤት፣ 7 ሰዓት፣ ያላሰብኩት ይጠቀሳሉ። በዚህ ስራዋ የተለያዩ ሽልማቶችን የተቀበለች ሲሆን ከነዚህ መሃል 11ኛው አዲስ ሚውዚክ ላይ ምርጥ የሴት ተዋናይ በሚል ዘርፍ አሸናፊ የነበረች ድንቅ አርቲስት ናት። ሁሉንም በፈጣሪ እርዳታና በማይሰበር ስነ ልቦና አልፋ ዛሬ ላይ ቆማ ስታወራ የምናያት መረጋጋትና በራስ መተማመን ለብዙ ወጣቶች ትልቅ ትምህርት ነው። ማርታ ጎይቶም የምታስተምረን አንድ ትልቅ እውነት አለ። የት መጀመር ሳይሆን የት ለመድረስ አልመ እንደተነሳና ለዚያም የምትከፍለው ዋጋ ነው ውጤቱን የሚወስነው። ከሻይ ቅጠል ሻጭነት እስከ ስክሪን ንግስትነት የተጓዘችው ማርታ በቀጣይ በተለያዩ የጥበብ ስራዎች እየደመቀች እንደምትቀጥል እምነታችን ነው። ማርታ ወደ ፊልም ስራ የገባችው በአጋጣሚ ሳይሆን በሂደትና በችሎታ ነው። መጀመሪያ አካባቢ በሙዚቃ ቪዲዮዎች ወይንም ክሊፖች ላይ በመሳተፍ የታወቀች ሲሆን በኋላ ላይ ወደ ፊልምና የቴሌቪዥን ድራማዎች ላይ ተሸጋግራለች። ማርታ በትወና ብቻ ሳይሆን በሞዴሊንግ እና በማስታወቂያ ስራዎችም ላይ ንቁ ተሳትፎ በማድረግ እድገቷን አፋጥነዋለች። 3 የደረሰባት ጥቃት አርቲስት ማርታ ጎይቶም ባለፉት ጥቂት ዓመታት የተለያዩ የማንነትና ስለንቡናን መሰረት ያደረጉ ጥቃቶች ደርሰውባታል። በቅርቡ በሀገራችን በተከሰተው ደም አፋሳሽ የሰሜኑ ጦርነት ምክንያት የዘረኝነት ጥቃት እንደደረሰባት ትናገራለች። አርቲስት ማርታ ጎይቶም ትግሬ በመሆኔ ብዙ ጓደኞቼ ርቀውኛል፣ አያይዛም አረባካችሁ ከዘረኝነት እንውጣ፣ ዘረኝነትን እንጠየፍ ስትል ስትማጸን እንደነበረ በወቅቱ የማርታ የቅርብ ጓደኛ ገልጻለች። ይህም ጦርነቱ ጀምሮ በሰላም ስምምነት እስኪያልቅ ድረስ ትልቅ
የስነ ልቦና ጉዳት እንደደረሰባት ይነገራል። እንደሚታወቀው የሀገራችን ታዋቂ ሴት ዝነኞች ከቀድሞ ባለስልጣናት ጋር የድብቅ ግንኙነት እንደነበራቸው ሲነገር ይህ ለመጀመሪያ ጊዜ ባይሆንም አርቲስት ማርታ ጎይቶም ግን በማንነቷና መርጣ ባልተወለደችበት ብሔር ምክንያት እንዲህ ያለውን ጥቃት ማጥቃት ተገቢነት የለውም። ማርታ ጎይቶም የተወለደችውና ያደገችው እዚሁ አዲስ አበባ ውስጥ ነው። በተለይ እድገቷ 4 ኪሎ አካባቢ እንደሆነና የልጅነት ጊዜዋን በዚያው እንዳሳለፈች በተለያዩ ቃለ መጠይቆች ላይ ገልጻለች። ምንም እንኳን የአዲስ አበባ ልጅ ብትሆንም በወላጆቿ የዘር ሐረግ ምክንያት ጁንታ እስከመባል መድረሷ ሊወገዝ የሚገባ ተግባር ነው። 2 ከቤት ያስቀራትና ከፊልሙ ያጠፋት ምክንያት። አንድ የፊልም ምረቃት ላይ ሰውነቷ ከነበረበት በእጅጉ ጨምሮ መገኘቷ በርካቶች እሷ ናት አይደለችም እስኪሉ አድርሷቸው ነበር። ለዚህ በተለያዩ ማህበራዊ ድረገጾች ላይ አንዳንድ ግለሰቦች ባገኙት ክፉ ቃላት፣ አጥንት ስር ዘልቆ በሚጎዳ ንግግሮች ማንነታቸው በፈቀደላቸው ልክ የክፋት ቃልን አዘነቡባት። እንግዲህ ተዋናይቷ ልስልስ ያለችና በስርዓቷ ብዙዎቻችን የምንወዳት ናት። አንድ ሰው ወዶ ባላመጣው አካሉ ሰውነቱ ወይንም ጥቁረቱ፣ ቅላቱ፣ ውፍረቱና ቅጥነቱ አሊያም ማጠርና መርዘሙ አሊያም በአካላዊ ጉዳቱ እንዴት እንሳለቅበታለን? በወቅቱ ማርታ ላይ በሚሰቀጥጡና በሚሰብሩ ቃላት የዘነበባትን የስድብ ማዕበል ማርታ መቋቋም አልቻለችም። እኛ እንደ ቀልድ የምንወረውራቸው ቃላት አመት ከመንፈቅ ገደማ ማርታን ከሰው ነጥሎ ቤት አስቀምጧት ነበር። አልቻሉም እንጂ የቻሉትን ያህል ሰብረዋታል። ያሳዝናል። እግዜር በልጦ አሁን ከዚያ የልብ ስብራት አገግማ ወደ ስራዋ ተመልሳለች። የእኛ አስተሳሰብ ቢጎዳትም ከእግዚአብሔር ጋር አገናኝቷታልና ለመልካም ነው የሆነላት። እኛ መጻፍ ስለቻለን ብቻ እንጽፋለን፣ መናገር ስለቻለን ብቻ እንናገራለን። እዚያ ሲደርስ ግን ምን እንደሚያመጣ አናውቅም። ሰው በሐሳቡ፣ በንግግሩ፣ በጽሁፉ የቱንም ያህል ይተች፣ ራሱ ባለመጣውና ፈቅዶ ባልተቀበለው ማንነት ለምን ይቀጣል? በተለይ በአሁን ዘመን ማህበራዊ ሚዲያው ላይ የሚነሱ ግለሰቡን ያነጣጠረ ዘመቻ በርካታ ወጣቶችን እያሳጣን ይገኛል። ምላስ ያነሳል ደግሞም ይጥላል፣ ንግግር ይገነባል አሊያም ያፈርሳል። ስለዚህ ሁላችንም በተቻለን አቅም የሚያቀና ንግግር ብናደርግ ምንም የሚጎልብን ነገር የለም። አርቲስት ማርታ ጎይቶምም ካሳለፈቻቸው እነዛ የመከራና የመደበቅ ጊዜያት አልፋ ለሌሎች በሚሆን ጥንካሬ ተመልሳ መጥታለች። ትላንት የሰበሯትን ቃላት ሰብስባ ደረጃ አድርጋ ወደ ከፍታ ወጥታለች። 1 የፍቅር ህይወቷ። አርቲስት ማርታ ጎይቶም ከተወናው በተጨማሪ ባላት ለየት ባለ ውበትም የበርካቶችን ቀልብ ትስባለች። በተለይም በነበራት የተለየ ድርብ ጥርስ ብዙዎች ይለዩዋታል። ነገር ግን አሁን በምትመለከቱት መልኩ አሁን ላይ ያ ድርብ ጥርሷን በመቀየር በተለየ ገጽታ ብቅ ብላለች። የአርቲስት ማርታ ጎይቶም የፍቅር ህይወት ወደ ሚዲያ ከማይወጣባቸው ጥቂት አርቲስቶች መሃል አንዷ ናት። ነገር ግን በቅርቡ ከአንድ ብር ጋር የተለያየ ምስሎችን መልቀቋ በፍቅር ውስጥ ይገኛል ያስባለም ነበር። አንድ ብር ሆነ ማርታ ጎይቶም በራሳቸው ቲክቶክ ስለ አንዳቸው የሚለቁት ቪዲዮ ይበልጡኑ የሰውን ጥርጣሬ ያጎላ ነበር። ይሁን እንጂ እንደሚባለው ፍቅር እንደጀመሩ ማረጋገጫ አልተገኘለትም። አንድ ብር ሆነ አርቲስት ማርታ ጎይቶም በከዚህ ቀደም ህይወታቸው ልጆችን ያፈሩ ሲሆን አሁን ላይ ትዳር እንዳልመሰረቱ አረጋግጠናል። ይሁን እንጂ አንድ ትልቅ የከተማው ከበርቴ ሊያገባት እንደሆነ እየተነገረም ይገኛል። ለዚህ ማስረጃው ደግሞ በቅርቡ ወደ ትወና ዓለም በተቀላቀለችው የሙያ አጋሯ አርቲስት ፍናን ሂድሩ የሰርግ ስነ ስርዓት ላይ ቀጣይ ተረኛ እንደሆነች በምትመለከቱት መልኩ ተገልጿል። ውድ የቻናላችን ቤተሰቦች እናንተም ካደመጣችኋቸው የአርቲስት ማርታ ጎይቶም ጉዳዮች መሃል የትኛው አስገረማችሁ፣ እንዲሁም የትኛው እንዳስተማራችሁ በኮሜንት ስፍራ መስጫ ላይ አስቀምጡልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።